nuclear weapons. Of that, there is zero doubt. If what they truly wanted, which is what they claim. በምድር ላይ እጅግ አደገኛው 21 ማይል ዛሬ ጠዋት አጥቢያ 10 ሰዓት ላይ የዓለማችን ወሳኝ የባህር መተላለፊያ ወደ ምሽግነት ተቀይሯል። ዓለም ለበርካታ አስርተ ዓመታት የሆርሙዝ ባህረ ሰላጤ ላይ የጥፋት ቀን ዱምስዴይ ሴናሪዮ ይመጣል ብላ ስትዘጋ ቆይታለች። ሁላችንም ግጭቱ የሚቀሰቀሰው በድንገተኛ ሚሳኤል ወይም በመርከብ መጥለቅለቅ ይመስለን ነበር። ነገር ግን ተሳስተናል። ጦርነቱ የጀመረው በኢስላማባድ የሰላም ንግግር ሳይሳካ ቀርቶ ሳይጨባበጡ በቀሩ እጆች ነው። ከትላንት በስቲያ በኢስላማባድ በነበረው የቪቪ ባንስና የካሊፋ ምስጢራዊ ድርድር ምን እንደተከሰተና በፐርሺያ ገልፍ ውስጥ እየተካሄደ ያለው ታላቅ የባህር ላይ የወታደራዊ ጨዋታን በጥልቀት እንመረምራለን። የሆርሙዝ ስትረግል ሆልድ ወይም የሆርሙዝ ማነቆ ዛሬ የነዳጅ ዋጋ $100 መግባቱ ብቻ ሳይሆን የዓለም ጨዋታ ሕግ የተቀየረበትን ቀን እንመለከታለን። ሰላም የሳብ ኒውስ ቤተሰቦች፣ እስከ ሚያዝያ ወር ማብቂያ ድረስ ቻናላችንን 1000 ሰብስክራይበር የማስሞላት ቻሌንጅ ጀምረናል። ይህን ቻሌንጅ እንድትከታተሉ እየጋበዝን ወደ ጠዋቱ የዜና መርሃ ግብራችን አለፍን። ዛሬ ከሌሊቱ 10 ሰዓት ጀምሮ የ21ኛው ክፍለ ዘመን የጂኦፖለቲካ አርኪቴክቸር ትልቅ ለውጥ አስተናግዷል። በፕሬዝዳንት ዶናልድ ጄ ትራምፕ ቀጥተኛ ትዕዛዝ ዩናይትድ ስቴትስ የባህር ኃይል 5ኛ ፍሊት በሁሉም የኢራን ወደቦች ላይ ሙሉ የባህር ላይ እገዳ ቶታል ማሪታይም ብሎኬድ በይፋ ጀምሯል። የኢራን እስላማዊ ሪፐብሊክ የኢኮኖሚ ህይወት መስመር ለመቁረጥ ታስቦ የተዘጋጀው ይህ ማክሜሊስት ወታደራዊ እንቅስቃሴ የፐርሺያ ገልፍን ወደ ከፍተኛ የባህር ላይ ፍጥጫ መድረክነት ቀይሮታል። የመጀመሪያዎቹ የዩኤስኤ አጥፍቶ ጠፊዎች መርከቦች በሆርሙዝ ባህረ ሰላጤ መግቢያ ላይ ቦታቸውን ሲይዙ ዓለም አቀፍ ገበያዎች ተደናግጧል። ታሪካዊ ጥምረቶች ተሸርሽረዋል። እናም የሰፋ ግጭት ጥላ በ20ኛው ክፍለ ዘመን ወዲህ ታይቶ በማይታወቅ መልኩ አጥልቷል። ይህ የማለዳው ዜናችን በፓኪስታን የታየው የ48 ሰዓት የዲፕሎማሲ ውድቀትና አሁን መላው ዓለም እያናወጡ ያሉትን ተከታታይ ድንጋጤዎችን ይተነትናል። ወደ ዛሬው ብሎኬድ እገዳ የመራው መንገድ ያበቃው በኢስላማባድ ፓኪስታን በሚገኝ አንድ የኮንፈረንስ ክፍል ውስጥ ነበር። ለ21 አሰልቺ ሰዓታት የዩኤስ እና የኢራን ልዑካን ዓለማችንን ከገደል አፋፍ ለመመለስ ሞክረው ነበር። በየካቲት ወር መጨረሻ የጀመረውና በሺዎች የሚቆጠሩ ሰዎችን ሕይወት የቀጠፈው የ6 ሳምንታት ጦርነት ትልቅ ዋጋ እያስከፈለ ባለበት ወቅት ውይይቱ እጅግ ወሳኝ ነበር። በቫይስ ፕሬዝዳንት ጄዲ ቫንስ የተመራው የዩኤስ ልዑክ ይሁላችሁ ካልሆነ ተዉት ቴክ ኢት ኦር ሊቭ ኢት በሚል ሐሳብ ይዞ ቀርቧል። ለድርድሩ ቅርበት ያላቸው የውስጥ ምንጮች እንደሚሉት ከሆነ የዩኤስ ቀይ መስመሮች ሬድ ላይትስ እንደሚከተሉት ናቸው። የመጀመሪያው በፎርድ እና ናታንዝ የኒኩሌር ማበልጸጊያ ጣቢያዎች በአስቸኳይ እንዲፈርሱና ሁሉም የኒኩሌር ግብዓቶች በዩኤስ ቁጥጥር ስር ወደሚገኝ ቦታ እንዲዘዋወሩ ይገልጻል። ሁለተኛው ተርሚኔሽን ኦፍ ሆርሙዝ ቶል ኢራን በሆርሙዝ ባህረ ሰላጤ ለሚያልፉ መርከቦች የምታስከፍለው የማሪታይም ሴኩሪቲ ፊ የባህር ላይ ደህንነት ክፍያ በክሪፕቶ ከረንሲ እስከ $2 ሚሊዮን የሚደርስ ክፍያ በአስቸኳይ እንድታቆም የሚጠይቅ እንደሆነ አንዳንድ የዲፕሎማቲክ ምንጮች ይናገራሉ። ሌላው አሜሪካ ወደ ጠረጴዛው ይዛ የቀረበችው ኢራን በ48 ሰዓት ውስጥ ለቀጠናው ታጣቂዎች የምታደርገውን የገንዘብ ድጋፍ እንድታቆም የሚጠይቅ ነው። በፓርላማ አፈ ጉባኤ መሐመድ ባገር ቀሊባፍ የተመራው የኢራን ልዑክ ደግሞ ደህንነትና ሉዓላዊነትን ሴኩሪቲ ፎር ሶቨርኒቲ በሚል አማራጭነትን አቅርቧል። በዩኤስ የታገደው የ$120 ቢሊዮን ሀብታችንን ከለቀቀችና በባህረ ሰላጤ የምታስከፍለውን ሕጋዊ የደህንነት ክፍያ ዕውቅና ከሰጠች ብቻ ኒኩሌር ገደቦችን ለመነጋገር ተስማምተው ነበር። እሁድ ጠዋት 1 ሰዓት ላይ ውይይቱ ያለ ውጤት ተቋረጠ። ምንጮች እንደሚሉት ቃሊባፍ ቫንስን የዲፕሎማሲ ዝርፊያ ዲፕሎማቲክ ኤክስቶርሽን ሲሉ ከሷል። ቫንስ በበኩላቸው የንግግሩ ጊዜ በይፋ አብቅቷል ሲሉ ለኢራኖች ነግሯቸዋል። የዩኤስ ልዑካን ቡድን አውሮፕላን የፓኪስታንን አየር ክልል ለቆ ከመውጣቱ በፊት የእገዳው ትዕዛዝ ወደ ዩኤስ የአብርሃም ሊንከንና ዩኤስኤስ ጄኔራል ፎርድ ወታደራዊ ስብስቦች ተላልፎ ነበር። ፕሬዚዳንት ትራምፕ ምክትላቸው እስኪመለሱ እንኳን አልጠበቁም። በጆይንት ቤዝ አንድሪውስ እና በሶሻል ሚዲያ ገጻቸው ባደረጉት ተከታታይ ንግግሮች ፕሬዝዳንቱ ከድርድር ወደ ፍጹም ጫና አብሶሉት ፕሬዠር መዞራቸውን አሳይቷል። ወደ ድርድር ጠረጴዛ ይመለሱ አይመለሱ ግድ አይሰጠኝም ሲሉ ትራምፕ በታማክ ላይ ለነበሩ ጋዜጠኞች ተናግረዋል። በታሪክ ውስጥ የሚባለውን ድርድር አቅርበን ነበር፣ እምቢ አሉ። አሁን ዋጋቸውን ይከፍላሉ። በክፍያ ስም ዓለምን ሲዘርፉ ቆይቷል።
ዛሬ ያንን እናቆማለን። የፕሬዝዳንቱ ንግግር ተመጣጣኝ እርምጃ ለሚባለው ጉዳይ ግድ እንደማይሰጣቸው የሚያሳይ ነበር። ኢራን በአንጻሩ ወደ ኢስላማባድ ጉባኤ የመጣችው በእሳቸው ጠንካራ ንግግር ምክንያት እንደሆነ ተከራክረዋል። እንዲሁም እገዳው ቀደም ሲል ከፈቀዱት ውስን የሚሳኤል ጥቃቶች የበለጠ ንጹህና ውጤታማ መሳሪያ መሆኑን ገልጸዋል። የዩኤስ ባህረ ኃይል ከሌሊቱ 10 ሰዓት ጀምሮ ዞን ኦፍ ኢንተርዲክሽን ወይም የመከላከያ ቀጠና መስርቷል። የኢራን ወደቦች ካርግ አይላንድ፣ ባንደር አባስ እና ቡሼርን ጨምሮ የሚያምሩ መርከቦች ሁሉ ቆሙና አቅጣጫቸውን እንዲቀይሩ ትዕዛዝ የተሰጣቸው ነው። እምቢ የሚሉ ከሆነ የመርከብ ላይ ፍተሻ ወይም ወታደራዊ እርምጃ ይጠብቃቸዋል። ዩኤስ ወደ ኩዌት፣ ወደ ኢራቅ የሚመሩ መርከቦችን እንደማታገድ ገልጻለች። ሆኖም ታክቲካዊ እውነታ ግን እጅግ አደገኛ ነው። የሆርሙዝ ባህረ ሰላጤ በጣም ጠባብ ነው። በጣም በጠበበው ቦታ 21 ማይል ብቻ ነው። የኢራን አብዮታዊ ዘበኛ አይአርጂሲ በመቶዎች የሚቆጠሩ ፈጣን ጥቃት ሰንዛሪ ጀልባዎች በማሰማራትና የሚሳኤል ባትሪዎችን ባህረ ሰላጤውን በሚመለከቱ ተራሮች ላይ በማስቀመጥ ምላሽ ሰጥቷል። የአይአርጂሲ መግለጫ እንዲህ ይላል። ይህን ህገወጥ እገዳ ለመተግበር ወደ ሉዓላዊ ግዛታችን የሚጠጋ ማንኛውም የጦር መርከብ እንደ ጠላት ይታያል። ባህረ ሰላጤው አሁንም በኢራን ቁጥጥር ስር ነው። ወታደራዊ ተንታኞች እንደሚሉት ከሆነ የኢራን ራዳር ኦፕሬተር ስህተት ወይም አንዲት ድሮን ትልቅ የባህር ላይ ጦርነትን ሊያስነሳ ይችላል። የዓለም ኢኮኖሚ በከፍተኛ ሁኔታ ውድቀትን እያሳየ ነው። ከዓመታት በኋላ የነዳጅ ዋጋ ዳግም ባለ 3 አሃዝ ሆኗል። ብሩንት ክሩድ ዛሬ በ7% ጨምሮ 102.29 በርሜል ደርሷል። WT ክሩድ 8%ን በመጨመር 104.5 ገብቷል። የጎልድማን ሳክስ ተንታኞች እንደሚሉት እገዳው ከ14 በላይ ከቀጠለ ዋጋው እስከ $140 ሊደርስ ይችላል። ይህም ዓለም አቀፍ የኢኮኖሚ ውድቀት ሊያስከትል ይችላል። ሌላው የምግብ ዋስትና ችግር በገልፎ ሀገራት ላይ እየታየ ይገኛል። ሳውዲ አረቢያ፣ ኳታርና ዩኤኢ ላይ ወዲያውኑ ታይቷል። እነዚህ ሀገራት ከ80 በመቶ በላይ ምግባቸውን የሚያስገቡት በዚህ ባህረ ሰላጤ በኩል ነው። በሪያድ የሚገኙ ትልልቅ የገበያ ማዕከላት የአቅርቦት መስተጓጎል እየገጠማቸው መሆኑን ገልጿል። ብሎኬዱ እገዳው በዩናይትድ ስቴትስ እና በታሪካዊ አጋሮቿ መካከል ትልቅ ልዩነትን ፈጥሯል። ከፍተኛ ትችት የመጣው በቫቲካንና በአውስትራሊያ ነው። በፕሬዝዳንት ትራምፕና በርዕሰ ሊቃነ ጳጳሱ ሊዮ 14ኛ ላይ ከፍተኛ ትችት ሰንዝረዋል። ርዕሰ ሊቃነ ጳጳሳቱ የዩኤስ ወታደራዊ አቋም ተቀባይነት የሌለው ሲሉ ከጠሩ በኋላ ትራምፕ ጳጳሱን በወንጀል ላይ ደካማ፣ ዊክ ኦን ክራይም እና ለፖለቲካ የማይማቹ ሲሉ ጠርቷቸዋል። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባኔዝ አውስትራሊያ በእገዳው እንደማትሳተፍ በይፋ አስታውቀዋል። ዩኤስ በራሷ መንገድ እየሄደች ነው ሲሉም ተናግሯል። የመጀመሪያው የእገዳ ቀን ጀንበር ስትጠልቅ ዓለማችን ወደማይታወቅ ስጋት ውስጥ ገብታለች። የዩኤስ ባህረ ኃይል አሁን የዓለማችን እጅግ ወሳኝ የሆነ መተላለፊያ የኤነርጂ መንገድ ጠባቂ ሆኗል። የዚህ ቁማር ውጤት በአንድ መላምት ላይ የተመሰረተ ነው። ኢራን በኢኮኖሚ ጫና ተንበርክካ ወደ ድርድር ትመጣለች የሚል። ነገር ግን የኢራን አብዮታዊ ዘበኛ የባህረ ሰላጤውን በፈንጂ ማይንስ ካጥለቀለቀው ወይም የድሮን ጥቃት ከሰነዘረ የዛሬው $104 የነዳጅ ሽያጭ እንደ ትልቅ ዕድል ሊቆጠር ይችላል።